ዛሬ የምናየው በጣም ወሳኝ የሆነ ሐሳብ ነው። በሚቀጥሉት 90 ቀናት ውስጥ ብቻ ሕይወትን ሙሉ በሙሉ መቀየር ይቻላል የሚለው ማለት ነው። ይህ የ90 ቀን ፍኖተ ካርታ በታዋቂው የአስተሳሰብ መምህር ጂም ሮን ሐሳብ ላይ የተመሰረተ እና ማንኛውም ሰው ትልቅ ለውጥ እንዲያመጣ የሚያስችል የተግባር ማዕቀፍ ይሰጠናል። እስቲ መጀመሪያ በዚህ ጥያቄ እንጀምር። በአጭር ጊዜ ውስጥ በ3 ወር ወይም በ7 ቀን ውስጥ ብቻ ሕይወትን ሙሉ ለሙሉ መቀየር ይቻላል ብላችሁ ታስባላችሁ? ብዙ ሰው ለውጥ እኮ ዓመታትን ይፈጃል ብሎ ያስብ ይሆናል። ግን እውነተኛው ምስጢር ያለው ትኩረት በሰፈነበት አጭር ጊዜ ውስጥ ነው። አዎ ቁጥሯ 90 ነች። ነገሩ ያለው በዓመታት ርዝመት ውስጥ አይደለም። በ90 ቀን ውስጥ በሚሰበሰብ ትኩረት፣ ቁርጠኝነትና እቅድ ውስጥ ነው። ይህ ጊዜ በትክክል ከተጠቀምንበት ለማንኛውም አይነት ትልቅ ለውጥ መነሻ ሊሆን ይችላል። እውነተኛ ለውጥ የሚመጣው በአንድ ጀንበር በሚደረግ ትልቅና አስደናቂ ነገር አይደለም። በፍጹም። ስኬት ማለት በየዕለቱ የምናከናውናቸው ትንንሽ ነገር ግን ውጤትና ያላቸው ተግባራት ሲደማመሩ የሚገኝ ውጤት ነው። የዛሬው ትንታኔ ዋናው መሰረታዊ መርህ የሆኑ። እሺ ወደ ፍኖተ ካርታው እንገባ። የመጀመሪያውና መሰረታዊው ምዕራፍ ግልጽና ወጥነት ነው። እነዚህ ለምንገነባው አዲስ ሕይወት መሰረቶች ናቸው ብለን ልናስብ እንችላለን። ግልጽነት ስንል ምን ማለታችን ነው? በቀላሉ በትክክል ምን ማግኘት እንደሚፈለግ ማወቅ ማለት ነው። በሚቀጥሉት 90 ቀናት ውስጥ የት መድረስ ነው የሚፈለገው? ይህንን በትክክል ካላወቅን መድረሻውን እንደሚያውቅ መንገደኛ መሆን ነው። አሁን ይህንን ንጽጽር እስቲዩት። በጣም ነው የሚያስረዳው። ደስተኛ መሆን ይፈልጋሉ ማለት በጣም ግልጽ ያልሆነ ምኞት ነው። ነገር ግን የተወሰነ ተጨማሪ ገቢ የሚያስገኝ የጎን ስራ መጀመር ወይም ደግሞ 5 ኪሎ መቀነስ ማለት ግን ሊለከል የሚችል ግልጽ የሆነ ግብ ነው። ግቡ በዝርዝር ሲታወቅ እቅድ ማውጣቱ በጣም ቀላል ይሆናል። እሺ ወደ ሁለተኛው መሰረት ስንመጣ ወጥነትን እናገኛለን። ወጥነት የስኬት ዋነኛው ምስጢር ነው። ህልም አላሚዎችን ከተግባሮች የሚለየው ቁልፍ ነገር ይሄ ነው። ድርጊትን ወደ ልማድ፣ ልማድን ደግሞ ወደ ዘላቂ ውጤት የሚቀይረው ወጥነት ነው። እዚህ ላይ ልዩነቱ በደንብ ይታያል። በወር 1 ጊዜ ጂም ቤት ገብቶ ለ5 ሰዓት መስራትና በየቀኑ ለ30 ደቂቃ መስራት በፍጹም እኩል አይደሉም። አነስተኛ ቢሆንም በየቀኑ የሚደረግ ጥረት አልፎ አልፎ ከሚደረግ ትልቅ ጥረት እጅግ በጣም የላቀ ውጤት አለው። ስለዚህ የዕለት ተዕለት ልምምድ ወይም ሩቲን መገንባት ወሳኝ ነው። እሺ መሰረቶቹን ካየን አሁን ደግሞ ለጉዟችን ግዳፍ የሚሆኑ ስርዓቶችን እንመልከት። እነዚህም ተጠያቂነትና ትክክለኛ አስተሳሰብ ናቸው። ለሌላ ሰው ተጠያቂ ስንሆን የመሳካት እድላችን በከፍተኛ ሁኔታ ይጨምራል። ለምን? ምክንያቱም የገባነውን ቃል ማፍረስ አንፈልግም። ስለዚህ የተቀመጠውን ዓላማ የሚደግፍ የቅርብ ጓደኛ ወይም ልምድ ያለው አማካሪ መፈለግ በጣም አስፈላጊ ነው። ጂም ሮን አንድ በጣም ዝነኛ አባባል አለው። አንድ ሰው አብራቸው ከሚያሳልፋቸው 5 ሰዎች አማካይ ውጤት ነው ይላል። ይህ ማለት ምን ማለት ነው? አካባቢያችን ማንነታችንን የመቅረጽ ትልቅ ኃይል አለው ማለት ነው። እድገትን የማይደግፉ ሰዎችን ማራቅ እና መድረስ ወደ ምንፈልግበት ደረጃ የደረሱ ሰዎችን መፈለግ ብልህነት ነው። ሌላው ድጋፍ ሰጪ ስርዓት አስተሳሰባችን ነው።
አስተሳሰብ ለአእምሯችን እንደ ኦፕሬቲንግ ሲስተም ነው። የማደግ አስተሳሰብ ወይም ግሮት ማይንሰት ማለት ችሎታዎቻችን በልምምድ እና በጠንካራ ስራ ሊዳበሩ እንደሚችሉ ማመን ነው። ይህ ለለውጥ አስፈላጊው የአእምሮ ዝግጅት ነው። ከአስተሳሰብ በተጨማሪ ትኩረታችንን መሰብሰብ በጣም ወሳኝ ነው። በተለይ በዚህ ዘመን ትኩረት የሚሰርቁ ነገሮች በጣም በዝተዋል። አንድ ቀላል ዘዴ ልንገራችሁ። ስልክን ጨምሮ ሁሉንም ትኩረት የሚሰርቁ ነገሮችን በማራቅ ለ25 ደቂቃ ሙሉ በሙሉ ስራ ላይ ማተኮር፣ ከዚያም ለ5 ደቂቃ ማረፍ። ይሄ ትንሽ ዘዴ ትልልቅ ለውጥ ያመጣል። እሺ፣ አሁን ወደ እቅዳችንን የመጨረሻውና ወሳኙ ምዕራፍ ደርሰናል። ይኸውም የለውጡ ሞተር የሆነው ትልቅ ተግባር መውሰድ ነው። ብዙ ሰዎች እቅድ በማውጣት ብቻ ተቀርቅረው ይቀራሉ። ነገር ግን ማስታወስ ያለብን ወሳኝ ነጥብ አለ። ለመጀመር ትክክለኛው ጊዜ ነገ አይደለም። ትክክለኛው ጊዜ አሁን፣ በዚህ ቅጽበት ነው። ስለዚህ ዋናው ነጥብ ይሄ ነው። እውቀት ያለ ተግባር ምንም ዋጋ የለውም። ትክክለኛውን ወይም ፍጹም የሆነውን ጊዜ መጠበቅ አያስፈልግም። ስኬት ማለት ደግሞ ከውድቀት መራቅ ሳይሆን የወደቁም ቢሆን ወደፊት መራመድ መቻል ነው። ውድቀት የጉዞ አካል ነው። እንግዲህ የዘነሳቀኑ ፍኖተ ካርታ ይህንን ይመስላል። እውቀት ብቻውን ለውጥ እንደማያመጣ ግልጽ ነው። እውነተኛ ለውጥ የሚመጣው በተግባር ነው። ስለዚህ አሁን ጥያቄው ወደ እያንዳንዳችን ይመልሳል። ከዛሬ ጀምሮ ለሚቀጥሉት 90 ቀናት በሙሉ ቁርጠኝነት ለመስራት ዝግጁ መሆን ይጠበቃል። ይህንን ትንታኔ ከመስማት ወደ የግል ውሳኔ የሚለወጥበት ጊዜ አሁን ነው። ይህንን ለውጥ ለመጀመር ቃል መግባት ከተቻለ በቃል ራስ ይህን ቃል መደገም ነው። እጀምራለሁ። የመጀመሪያው እርምጃ ይህንን ውሳኔ ማሳለፍ ነው። ቀጣዮቹ 90 ቀናት የህይወት አዲስ ምዕራፍ ሊሆኑ ይችላሉ። ምርጫው በእጃችን ላይ ነው።